አብይ ተገምግሞ ተባረረ። ሳይንስና ቴክኖሎጂ ተገምግሞ ተባረረ። እንደ አጋጣሚ ሆኖ አባይ ፀሐዬ፣ አስመላሽ ወልደ ስላሴ እና ስዩም መስፍን ናቸው ይህንን ግምገማ የሚፈጽሙት። ማይ ጋድ ሶስቱም ማለት በትግራይ ጦርነት ኦልሞስት በአንድ አካባቢ የተገደሉ ሰዎች ናቸው። መምራት አልቻልክም ብለው ገመገሙ። መጨረሻ ላይ እንዳውም መጨረሻ ላይ እሱ የሆነ ውሸት ብዙ ውሸት ዋሸና ይሄ ሰውዬ ወረዳን መምራት አይችልም ብለው ለኃይለማርያም ሬኮሜንዴሽን ሰጥተው ሄዱ። ከዛ ኃይለማርያም አሰናበተው ማለት ነው። ከዛ ሲሰናበት መኪና ሁሉ ተወሰደበት። ሶስቱም ተገደሉ። ያኔ አብይ አህመድ ላይ ያንን አስተያየት የሰጡት ሶስት ሰዎች በተመሳሳይ ሁኔታ ነው ህይወታቸው ያለፈው እና ግንኙነት አለው እንዴ? እኔ እስካለኝ መረጃ ሶስቱ ሰዎች የተያዙት ከቤት ውስጥ ነው። ሶስቱም ሰዎች የያዙት ሰዎች ደግሞ አሳውቆ ለከፍተኛ የጦር አመራሮች አሳውቆ እስከ አብይ ድረስ ደርሰው እስከ አብይ ድረስ ይዘነዋል። ስዩም መስፍንን ይዘነዋል። አባይ ፀሐዬን ቁጥጥር ስር አውለናል። አስመላሽንም ጭምር በእጃችን ናቸው ብለው እስከ አብይ አህመድ ድረስ ሪፖርት ተደርጎ እዛው ጨርሱ ነው ያላቸው። ግደሏቸውን ያለው አብይ እኛ ማሰር አልፈለገም።